حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون فإذا نفخ في الصور فلا أنساب بينهم يومئذ ولا يتساءلون فمن ثقلت موازينه فأولئك هم المفلحون ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون تلفح وجوههم النار وهم فيها كالحون ألم تكن آياتي تتلى عليكم فكنتم بها تكذبون قالوا ربنا غلبت علينا شقوتنا وكنا قوما ضالين ربنا أخرجنا منها فإن عدنا فإنا ظالمون قال اخسئوا فيها ولا تكلمون إنه كان فريق من عبادي يقولون ربنا آمنا فاغفر لنا وارحمنا وأنت خير الراحمين فاتخذتموهم سخريا حتى أنسوكم ذكري وكنتم منهم تضحكون إني جزيتهم اليوم بما صبروا أنهم هم الفائزون. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى لاستوصاكم فلقوا ስለነዚህ ስለተከበሩት 10 ቀናት ይሆናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከዛሬ ጀምሮ ያሉትን ተከታታይ 10 ቀናት ዱንያ ውስጥ ካሉ ቀኖች ውስጥ በጠቅላላ አላህ ሱብሓነሁ ወተዓላ ዘንድ በእነዚህ ቀን እንደሚሰሩ ስራዎች በላጭ ስራ የለም ማለት ነው። አላህ ሱብሓነሁ ወተዓላ ለኛ ሊያዝንልን ሲፈልግ ቀናትን ከቀናት ወርን ከወር ይለያያቸዋል። በእነዚህ ጊዜዎች ውስጥ እኛ እንድንጠቀም ስለሚፈልግ ምርጥ ሰው ማለት እነዚህን ወቅቶች አስቦ የተሰጠውን ቻንስ አውቆ ተዘጋጅቶ ለአኺራው የሰነቀ ነው። አላሁ ሱብሓነሁ ወተዓላ ምን አለ? ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. يا أيها الذين آمنوا أن أنت يمناتوا سووا شوي اتقوا الله اللهم فوت ولتنظر نفس إيانا نفس تملكت ما قدمت لغد لنجا من الناس قدمت واتقوا الله ولو دقموا أهون ما اللهم فوت إن الله سبحانه وتعالى خبير واستواقيكونه بما تعملون أن أنت كلاي متسروا تنسرع اسقوا واستواقيكونه يا سامر لنفسه ልብ በሉ አንድ አንቀጽ ላይ አንቀጹ ሲጀምር ምን ብሎ ጀመረ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ከዛ ኢተቁላህ አላህን ፍሩት ከዛ
አላህን መፍራታችን የሚታወቀው ለነገ መልካሞችን በማስቀደም ለነገ ወንጀል እንዳይሄድብን ተውበት በማድረግ ከወንጀል በመቆጠብ ወልተንዙር ነፍሱን ማቀደመት ሊገድ ለነገ ምን እንዳስቀደመች እያንዳንዷ ነፍስ ትመልከት። አሁንም ደገመው ወተቁላህ አላህን ፍሩ። ኢነላህ አላሁ ስብሓነሁ ወተዓላ ኸቢሩ ውስጥ አዋቂ ሆኖ ቢማ ተዕመሉ እናንተ በምትሰሩት አለ። አብዛኛው ሰው ይጠይቃል ኸይር ፈላጊ ስለሆነ በእነዚህ 10 ቀኖች ውስጥ 10ሩን ቀን ነው ወይ መጾም ያለብን? ምንድነው መስራት ያለብን? አጅሩ ምንድነው? የመሳሰለውን እያለ ይጠይቃል። ለዚህም ሲባል ነው በየመስጂዱ ዳዕዋ መደረግና ሰዎችን ማስታወስ ያስፈልጋል። በቁጥር አንድነት አላሁ ስብሓነሁ ወተዓላ ይሄንን በሽታ አንስቶ ተመልሰን ያቺ የተከበረች ቤቱን ምንዘይር ያደርጋል። 2 ዓመት ሙሉ ከኢትዮጵያም ይሁን ከመላው ዓለም የቆመች አንድ ቃል አለች። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ይሄን የመሰለ ሸዓኢር አሉ የሚባሉ የዓለም ሰዎች ሙስሊሞች ከየሁሉ አቅጣጫ ተሰብስበው ነጭ ልብሳቸው ለብሰው ከላይ ከታቸው ነይተው ወደ ጌታቸው ለበይክ ጌታቸው አቤት ብለናል። አላሁመ ለበይክ አላህ ሆይ አሁንም ፈጥነን እሺ ብለናል። አቤት ብለናል። ለበይከ ላ ሸሪከ ለከ ለበይክ አሁንም እሺ ብለናል። ለአንተ እኮ ተጋሪ ሸሪካ የለንም። አቤት ብለናል። ኢነል ሐምደ ምስጋና ወኒዕመተ ጸጋ ሁሉ ለከ ወልሙልክ ባለቤትነት ንግስና በጠቅላላ እኮ ላንተ ነው። ላ ሸሪከ ለክ ተጋሪ የለህ። ይሄን ቃል አላህ እንዲመልስልን። ምክንያቱም በሽታው ባይኖር ኖሮ ከኛ መሃል ሰዎች ተወፍቀው እዛ ቦታ ሄደው ይሄንን ቃል ነበር በዚህ 10 ቀን ውስጥ የሚሉት። ለበይክ አቤት ጌታችን ሆይ ያንተን ውዴታ ፈልገን መጥተናል። እሳትህን እንድታነሳልን፣ ቀብር ቅጣት እንድታነሳልን፣ ውዴታህን አጎናጽፈህን፣ ሲራጥን አሻግረህን ጀነት እንድንገባ አላሁመ ለበይክ አላህ ሆይ አሁንም አቤት ብለናል። ሁለተኛ ዱዓ ማለት ወደ አላህ ከምናለከልክባቸው ከምንቃረብባቸው ኢባዳዎች ሁሉ በጠቅላላ ቁንጮ ማለት ዱዓ። ጥቂት ዱዓዎችን እናነሳለን። ዱዓ ማለት ምን ማለት ነው? አላህን ለዱንያም ይሁን ለዲን ሐጃችን ለማይኖች ነንና እሱን መለመን። አላህ ሱብሓነሁ ወተዓላ እንዲህ ብላችሁ ለምኑኝ ካለ ነቢያቱ የለመኑትን ልመና ከያዝ የበቃ የነቃ ነውና እሱን አጥብቀህ ያዝ። የሰው ልጆች ሁሉ አባት አደም አለይሂ ሰላም ምን አለ? ከእናታችን ሐዋ ጋር ልክ ስህተት ሲፈጽሙ ወዲያው ወደ ንስሐ ተመለሱ። ረበና ወለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ትርጉም ረበና ጌታችን ሆይ ዘለምና አንፉሰና ነፍሶቻችንን በደል ወኢን ለም ተግፊር ለና አንተ ባትምረን ወተርሐምና አንተ ባታዝንልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን። ሁለተኛ ዱዓ ነቢዩ ሰለላሁ ዐለይሂ ወሰለም አብዝተው ሲሉ ከነበሯቸው ዱዓዎች ውስጥ ረበና አቲና ፊ ዱንያ ሐሰነ ወፊ አኺረቲ ሐሰነ ወቂና አዛበ ናር። ረበና ጌታችን ሆይ አቲና ስጠን፣ ፊ ዱንያ በምድራዊ ሕይወት ሐሰና መልካም ነገርን ስጠን፣ ወፊ አኺረቲ ሐሰና በሚቀጥለውም ዓለም መልካም ነገር ስጠን፣ እሱም ጀነት ነው። ወቂና ጠብቀን አዛበ ናር አሳማሚውን እሳት ጀሃነምን ጠብቀን። ሶስተኛ ለይለተል ቀድርን ብናገኝ ምን ብለን እንለምን ብላ አይሻ ስትጠይቃቸው የሰጧት መልስ አለ። አላሁመ ኢነከ አፉውን ቱሒቡል አፍወ ፈአፉ አኒ። ይህንንም ዱዓኛ አሁን እናብዛ። አላሁመ አላህ ሆይ ኢነከ አንተ እኮ አፉውን ይቅር ባይ ነህ፣ ቱሒቡል አፍወ ይቅር ማለት ትወዳለህ፣ ፈአፉ አኒ ይቅር በለኝ። አራተኛ አላሁመ ኢና ነስአሉከ ሪዷከ ወልጀና። አላህ ሆይ እኛ እኮ ውዴታህንና ጀነትህን እንፈልጋለን። ራሱ ምን አለ? ወሪድዋኑ ሚነላሂ አክበር። ጀነት ውስጥ ከምትበሉት ከምትጠጡት አለ ከሚባለው ጸጋ ሁሉ በላጭ የኔ ውዴታ ነው አለ። ወሪድዋኑ ውዴታ ሚነላሂ ከአላህ የሆነው ውዴታ እኮ አክበር
አቻ የሌለው የበቃ የነቃው ማለት ይሄ ነው። ስለዚህ ምን እንበል? አላሁመ አላህ ሆይ እኛ እኮ ነስአሉከ እንለምንሃለን ሪዷከ ውዴታህን ወልጀነ ጀነት ምን ትታስገባል። አምስተኛ መጨረሻችን እንዲያሳምርልን ዛሬ የለፋነው ልፋት መጨረሻው ሲያምር ብቻ ነው ነገሩ ሁሉ የሚያምረው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. ترجو اللهم أحسن عاقبتنا الله يمجرشاتنا نسمع في الأمور كلها بنجره لله وأجرنا تبكا من خزي الدنيا كدنيا وردت وعذاب الآخرة كآخرة ما سمى ميسا تبكنا إني أزوهين من دعاء. سدسنا اللهم إنا نسألك التقى والعفاف والغنى. ሶስት ነገሮችን የያዘ አጭር ዱዓ ትርጉም اللهم الله ሆይ ኢና ነስአሉከ እኛ እኮ እንለምንሃለን አቱቃ አንተ መፍራትን እንለምንሃለን በጨለማም በቀንም አገር ውስጥም ከአገር ውጭም አንተን የሚፈራ ልብ እንድትሰጠን እንለምንሃለን። ወልአፋፈ ቁጥብነትን እንለምንሃለን። ወልጊና መብቃቃትን እንለምንሃለን። ሰባተኛ